እሺ ማሬ ጀምሪ። በትክክል እሺ እየሰማንሽ ምግብ ቤት ውስጥ። እሺ አመሰግናለሁ እድሉ ስለሰጠሽኝ። እድሜና ጤና ይስጥሽ። በመጀመሪያ እና ጋይስ ቤተሰቦቼን ቶፕ ላይ ታሪክሽ ምን ላይ የተመሰረተ ማለት ነው? እሺ ከመጀመሪያ ልንገርሽ በፍቅር ታሪክ በመጀመሪያ እሺ ከመጀመሪያ እንደ ማንኛውም ሰው ተወልጄ ያደኩት ክፍለ ሀገር ነበር። አሁን ያለሁት አረብ ሀገር ቢሆንም ማለት ነው። ጮክ በይ ማሬ። እሺ ጮክ ብለሽ ጀምሪ። እንደዚህ ይሻላል። ሰማሻል? አዎ ግን ትንሽ ጮክ በይ። እሺ እና ተወልጄ ያደኩት ክፍለ ሀገር ጉራጌ ክልል ሲሆን ያደኩት ግን አዲስ አበባ ነው። ከዛ አዲስ አበባ ትንሽ ሆኜ በ12 ዓመት አዲስ አበባ መጣሁኝና ስራ እየሰራሁኝ እማር ነበር የማታ ማለት ነው። ከዛ የማታ ስማር 2-3 ዓመት ከተማርኩ በኋላ ከዛ ከአንድ አሁን ያኔ ባለቤቴ ነው ከሱ ጋር ተዋወቅንና ፍቅር ጀመርን። ከዛ እየኖርን እያለ ቤተሰብ አወቀ ማለት ነው። ከዛ ቤተሰብ አይሆንም ማሪ እንደዚህ ነው እንዴ ታሪክ የሚወራው? ከዛ አንቺ ገና ልጅ ነሽ። ላግዝሽ። እሺ ቶሎ ቆይ ምንድን ነው ታሪክሽ? የፍቅር ታሪክ ነው? የፍቅር ታሪክ ነው፣ ግን ኋላው አሳዛኝ ነው የሚሆነው እና አትውቅ እኮ የፍቅር ነው የቤተሰብ ነው የልጅነት ነው ምናምን የሚለው የምጠይቀው ከየት እንደምትጀምሪ ልረዳሽ ነው። የፍቅር ከሆነ ከተዋወቃችሁ ሀ ብለሽ አንቺና የትዳር አጋርሽ ከተዋወቃችሁበት ቀን ነው የምትጀምሪው። ተረዳሽ? ልክ ነው። እንደዛ እንጂ እንደዚህ ከዛ እያልሽ ሆነ እንቅልፋችን ይመጣል ማሪ፣ ቦሪንግ ይሆንብናል። ስለፈራ ነው ታውቂያለሽ። ለመጀመሪያ ነው የገባሁት እና ልቤ ድውድው እያለ ነው እና ከተዋወቃችሁበት ጀምሪ። አሁን ከልቤ እየሰማሁሽ ነው። አዎ ከዛ ተዋወቅን ትምህርት ቤት የማታ ስማር ማለት ነው። ከዛ እየሸኘኝ ምናምን ወደ ቤት የማታ የምትማሪ ክፍለ ሀገር አዲስ አበባ? ወደ አዲስ አበባ ወደ ኮልፌ የሚባል አካባቢ። ሰው ቤት ተቀጥረሽ እየሰራሽ ነው ወይስ ቤተሰቦችሽ ጋር ነው? እህቴ ጋር ነበረ የምማረው ማለት ነው። እዛ ልጅ ነበረቻት፣ እሷ ልጠብቅ ነበር ያመጣችኝ መጀመሪያ። እድሜሽን ታስታውሻለሽ? ስንት ዓመትሽ ነበር? 12 ዓመቴ ነው ከዛ ስመጣ። ኦኬ እኔ ላይ እንገርሻው እንዴት እንደምትናገሪ ከክፍለ ሀገር በ12 ዓመቴ አዲስ አበባ እህቴ ጋር የእህቴ ልጅ ለማሳደግ መጣሁና የማታ ትምህርት ጀመርኩኝ። የማታ ትምህርት እየተማርኩኝ አብሮኝ የሚማር ሰው ተዋወቅኩ ብለሽ እንደዚህ ነው ስ ገባሽ? እሺ ተዋወቅንና ከሱ ጋር ቤተሰብ ያኔ ሸኝቶኝ ሲመጣ ምናምን ወደ ቤት ቤተሰብ አወቀና አቁሚ ወደ ሀገር ቤት እንሸኘታለን ብለው ወደ ሀገር ቤት ሸኙኝ ማለት ነው። አይሆንም ብለው ከዛ አገር ቤት ሄድኩኝ። አረፋ ነበረ የሆነ ነገር ተገዛዝቶልኝ አረፋ ሄድኩኝና ቆየው። ያኔ እህቴ ከላሳ ሆና አትመለስም ምናምን አለች። ከዛ እኔ ደግሞ መምጫ ሰበብ ፈለግኩኝና በቃ አባቴን ማሳመን ፈለግኩኝ። ከዛ እንጀራ እናቴ ነበረች፣ ለሷ እንደምንም ብለን አሳመኝልኝና የተመልሼ ወደ አዲስ አበባ ልሄድ አልኳት። እሱም ደግሞ ነይ ያለ እንትን ማለት ጀመረ ማለት ነው። ሰውም እየላከ ምናምን በዛ ሰዓት ብዙ ስልክም አልነበረምና ከዛ እኔ እንደምንም አባቴን አታልዬ መጣሁ። ወይ ቤትዬማ የትናንት አዎ እኛ ድምጽ ይኸውላት። እሺ አመሰግናለሁ። እሺ ሀና ቡና ካለ ፕሊስ አንድ ሲኒ ስጪኝ። አንድ ሲኒ ስጪኝ። እንጀራው ለስላሴ ያምራል። ማሻአላ ሲያምር። ሀና የጋገረችው እንጀራ ጸይምነቱ ለስላሴ። ቲማቲም እና ጥቅል ጎመን ኪችን ስሄድ እንጀራ ተጋግሯል፣ ወጥ ተሰርቷል ምናምን። ከዛ ሀና ሰጠች።
ከዛ ልጅ በቃ እሱ እንግዲህ እየሸኘኝ ምናምን ወደ ቤት ይዞኝ ይመጣ ነበር ስንማር ማለት ነው። እዛ ቁም ያለችኝ አሁንም ተመልሼ የመጣሁ ማለት ነው። አባቴን ሸውጄው ተመልሼ የመጣሁ እህቴ ነይ ብላኛለች ብዬ እንጀራ እናቴ አግዥኝ አልኳትና ደውዬላት ለእህቴ እና ነይ ብላኛለች አልኩት ስለው አላመነኝም። ከዛ እንጀራ እናቴ ደግሞ ንገሪው አው ደውላ ነበር በይው አልኳት። ከዛ እሷም አው ደውላ ነበር ትሂድ ስራ ትሰራለች አለችው። ተመልሼ ወደ አዲስ አበባ መጣሁ የሆነ ነገር ይዤ ድንች ቆጮ ምናምን ይዤ። ከዛ እህቴ እንዴት መጣሽ አለችኝ። አይ አባቴ ሂጂ ያለኝ ከላስ አልኳትና በቃ መጥቼ ስራ ለመጀመር ነው ሀሳቤ። እሱም ደግሞ ነይ ነይ እያለኝ ነው። ከዛ አሁንም መጥቼ አሁንም መገናኘት ጀመርን፣ መምጣት ጀመረ እሱ ማለት ነው። እንዲበርጋ ሆኖ ይጠራኛል እህቴ ቤት እያለሁ። ከዛ አሁንም እህቴ በቃ አይሆንም፣ ምንድን ነው አቁሚ፣ ከዚህ ሰው አቁሚ፣ አንቺ ገና ልጅ ነሽ ምናምን እያለች እንትን ትለኝ ነበረ። እኔ ደግሞ ማቆም አልቻልኩም። ከዛ እያለን እህቴ በጣም ተቆጣችኝ። እኔ መጨረሻ ላይ ምን አለ እሱ በቃ ከላስ እኔ ወስድሻለሁ እንድጋባ አለኝ። ከዛ እኔ ደግሞ በጣም ፈራሁኝ፣ ከቤተሰብ ውጭ መሆኑን ፈራሁኝና መጨረሻ ላይ የሆነ ቀን መጥቶ ይዞኝ ሄደ ማለት ነው። የሆነ ሻይ ቡና እንበላለኝና በዛው ቤቱ ይዞኝ ሄደ። ከዛ ቤት ሄድኩኝ፣ አደርኩኝ። በሁለተኛው ቀን በፖሊስ እያስፈለጉ ነው ምናምን ብለው ያኔ ተገዳ ትወስዳለች። እሺ ቆይ ቤት ውስጥ ግንኙነት አደረጋችሁ? አይ አላረግንም። እህቱም ነበረችና ከእህቱ ጋር ነው የተኛሁት። ሁለቱም ቀን ከሱ ጋር አልተኛውም፣ ከእህቱ ጋር ነበር የተኛሁት። ከዛ በቃ እየተፈለክ ነው፣ በቃ ሊያስይዙህ ነው ምናምን ብለው እሱን ቤተሰቦቹ ምናምን አስፈራሩት። ከዛ እኔ አንድ አክስቴ ያለች፣ ለሱም ደግሞ አጎቱ ነው የሚያገባት፣ ለእኔ አክስቴ አባቴ እህት ናት። ከዛ እሷ ጋር ሄደሽ ተቀመጭ ያለኝና እሷ ጋር ወስዶኝ እሱ ተደበቀ። ከዛ አባቴን በክፍለ ሀገር መጣ። ምንድን ነው አለ። አላስ አሁንማ በቃ እሱ ጋር እኮ ሄዳለች፣ ስለዚህ አሁን መውሰድ አንችልም፣ ኦልሬዲ ተገናኝተዋሉ፣ በቃ አሁን ምንም የሚሆን ነገር የለም ምናምን አለ ቤተሰብ ማለት ነው። እኔ ደግሞ አልነካኝም ምንም ነገር፣ ግን አሁን መመለስ አልፈልግም ወደ እህቴ ቤትም ወደ ቤተሰብም አልኳቸው። ከላስ በቃ ኒካ ይታሰርላት ተብሎ ኒካ አሰረና እህቴ ቤት እንድቆይ ትምህርቴን እንድማር እስከተወሰነ ድረስ እንኳን ብሎ አባቴ እንደዛ አድርጎ ሄደ። ከዛ አሁንም በቃ እሱ ሲመጣና ሊጠይቀኝ አሁንም አልፈለጉም ቤተሰብ ማለት ነው። መጨረሻ ላይ በቃ እኔ አልፈልግም ወስድሻለሁ፣ ኒካ ከታሰረ በኋላ አሁን የኔ ነሽ አንቺ በቃ ወስድሻለሁ ብሎ ወሰደኝ። እሺ ያልኩት እኔ ሄድን፣ ገባሁኝ ቤት እሱ የታጠቃልዬ። ከዛ ምን አባት ይላል። ከዛ በቃ አመሏ ነው። ከዛ ተይ ማለት አልችልም። ከዛ አመሏ ነው። የዲዲያን ሀቢባ ዛሬ ሚዩት እንዳታደርጊኝ ታብታብ አድርጌያለሁ ብለሻል። 1100 ታብታብ አድርገሻል። ታብታብሽ 2000 ሲገባ አስገባሻለሁ። ችግርሽ ግን የገንዘብ ካልሆነ ነው ማስገባሽ። እሺ ማሬ ጋይስ፣ አይኑ አወራሯ ደስ አይልም። ከዛ ታሪኳ ነው ዋናው፣ አወራሯ ሳይሆን እኛ ከታሪኳ ነው ጉዳያችን። ግድ የላችሁ በትዕግስት ምክንያትና እንትን እንበል። ከዛን መተው ከቻልሽ ታይ፣ መተው ካልቻልሽ ግን ምንም ማድረግ አይቻልም። በቃ እንደፈረደብን ከዛ ለመተው እሞክራለሁ። እሺ እሞክራለሁ። አቡዬ እሺ ይቅርታ። እና ተጋባንና አብረን መኖር ጀመርን። ከዛ አንድ ልጅ ወለድኩኝ። በአገባኝ አመት ሴት ልጅ ወለድኩኝ ማለት ነው። ከዛ በቃ መኖር ጀመርን። ተጋብታችሁ ስትኖሩ አንቺ እቤት ነው ወይ የምትውይው? ስራ ተሰሪ ነበር ወይ? ማንም ያስተዳድረው የሚሆንም እያስረዳሽን። እሱ ነው በቃ በአጠቃላይ እሱ እየሰራ። ምንድን ነው የሚሰራው? እኔ ቤት ውስጥ በቃ የቤት እመቤት ሆኜ ጫልኩኝ ማለት ነው። እሱ ጫማ ከሞያሌ የሚመጡ ጫማዎች ነበሩና እነሱን ይሸጣል። በቃ በቂ እናትም ነበረችው ክፍለ ሀገር፣ እሷን ይረዳል፣ እኔንም በቃ በቂ ነገር ይሰጠኛል ማለት ነው። ክራይ ቤት ነበር የነበር ነው። እየተወለደችበት 3 አመት ሌላ ወንድ ደግሞ ወለደ። ተወ። ስትጋቡ ትምህርቱን ተወ። እየሆነ እሱም ተወ፣ እኔም ተውኩኝ። ኦኬ ስትጋቡ አንቺም እሱም ትምህርቱን ተዋችሁ። አንቺ ቤት ውስጥ ዋልሽ፣
ልጅ አረገዝሽ ወዲያው እሱ ደግሞ ጫማ ከሞያሌ እያመጣ እየሸጠ እናቱን በጫል ይረዳል፣ አንቺንም ያስተዳድራል። በእንደዚህ አይነት ሁኔታ እየኖረ እሺ። እኔ በርግጥ እኔ ልሰራ ፈልግ ነበረ፣ እኔ ላግዘው ፈልግ ነበረ፣ ግን እሱ አይፈልግም እኔ እንድሰራ። ትንሽ ቅናት ቢጤ ምናምን አደረበትና ከለከለኝ ልሰራ። በቃ አንቺ ቤቱ ሁኚ፣ ቤት ያለው ነገር ሸፍኚ፣ እኔ እሰራለሁ ነበር የሚለው። በቃ እንደዛ እያለን እየኖረን ሶስተኛ ልጅ መጣ። ሁለተኛውን ሳንሰማ ሶስተኛ ልጅ ከየት መጣ? ምን ጉድ ነው ይሄኛው? ሁለተኛው ልጅ ከሶስተኛ ልጅ መጣ። እየኖረን የሆነ ጭንቅላት ይቃጠላል። እሺ ሁለተኛው አልነቃለት። የሴቷ ታናሽ ሴቷ በተወለደችበት 3 ዓመት ነው ሁለተኛው የመጣው ማለት ነው። ኦኬ እሺ። የመጀመሪያ ልጅሽ ሴት ናት? ሴት ናት። አዎ። ከዛ ሁለተኛው ደግሞ ወንድ ነው። የ3 ዓመት ለውጥ አላቸው። ኦኬ ጥሩ እሺ። እዛ እሱን ያኔ ሶስተኛው ልጅ በ4 ዓመቱ በዛኛው 4 ዓመት ከቆየ በኋላ ሶስተኛው ልጅ ወለድኩኝ ማለት ነው። እዛ እያልን እንዳልኩሽ በቃ እሱ ማመም ጀመረው ማለት ነው። እግሬ ምናምን ጭንቅላት የተቃጠለ ምናምን ይላል እና በፎጣ ምናምን እየዘፈዘፈ ራሱን ሐኪም ቤት ይሄዳል እና በመሀል ደህና ሆነና በቃ ስራው ኖርማል ጀመረ። ከዛ ልጅ እናቱም አልፎ አልፎ እየመጡ እኛ ጋር ይኖሩ ነበር። ስራ ያኔ ጉሊት ነገር ይነግዱ ነበር። ከዛ ሀገር ቤት መጥተው እኛ ጋር ቁጭ ብለው መነገድ ጀመሩ እና እኔ በቃ የስራ ፍላጎቴ በቃ እሱ ሲያመው እኔ ልሰራ ፈለኩኝ። እኔ አሁን መስራት አለብኝ ብዬ በወጣውና ከሶስተኛው ልጅ በኋላ መስራት ጀመርኩኝ ማለት ነው። በቃ ያገኘው ስራ መስራት ጀመርኩኝ። በቃ ስንተጋገዝ ይሻላል ምናምን ብዬው እየሰራው እያለ መጨረሻ ላይ በእኛው እስከ 3ኛ ልጅ ወልጃለሁ ብዬሻለሁኝ። ያገኝ በቃ የቀን ስራ ኮብልስቶ ምናምን ይሰራ ነበር ሰፈር ላይ። እሱንም እየሰራሁኝ እሱም ደግሞ እያመመኝ ነው ብሎ መቅረትም ጀመረ ከስራ። በቃ እንደዛ እያልኩ ልጆቹም እየተማሩ ነው። ያኛው 3ኛውም ልጅ ማቆያ ነገር ነበር ሰፈር ላይ። እዛ እድሜው ባይደርስም 2 ዓመት ከምናምን ሲሆን ማቆያ አስገባሁትና እያልኩሽ እየሰራው እያለ ከዛ እሱ ደህና ሆነ። በመሃል ተሻለው ማለት ነው። ከዛ መጨረሻ ላይ ምን ቢሆን ጥሩ ነው 4ኛ ልጅ አረገዝኩኝ። ያኔ በእሱ በመድኃኒት ስህተት ነው። በመድኃኒት ስህተት 4ኛው ልጅ አረገዝኩኝ። ሴት ናትና ከዛ ልጅ እሱ መጨረሻ ላይ ታመመ። ልክ እችኛው 4ኛዋ ላይ 5 ወሯ እርጉዝ እያለሁ 5 ወሯ ላይ እርጉዝ እያለሁኝ ማለት ነው ሙሉ ለሙሉ ስራ አቁሞ ቁጭ አለ። ይወጣል 1-2 ጫማ ሽጦ ይመጣና ከዛ ይቀመጣል ቤት። 1-2 ጫማ ይሸጥና ነገወተው አይወጣም ስራ። ያቺ የሸጣቷ ያጠፋታል። እያልን ኧረ ምን ጉድ ነው? እኔ እንደዚህ ሆኜ አንተ ቤት ልትቀመጥ ነው ወይ ምንድነው ችግር እያልኩት እያለ ከዛ አንዴ ታዊ ከፍቻለሁኝና ልዝጋው። ወይ ጉድ! ልባችን እኮ ወረደ በእናትህ። ቶሎ ማውራት አትችልበትም። ምን አባቴ ነው አባታት እያለ ነው ካሉ ይቅርታ እሺ። እና እንደዛ ሆኖ እያለ እኔ እርጉዝ እያለ ወደ 6 ወር የገባው እንደዛ እያለን ከዛ ምን ማድረግ አልቻልኩም። የሆነ ባህላዊ ሕክምና ቤትም ወሰድኩት። እንደ ጭንቀትም ነገር ነው ተባለ። ከአንድም 3 ቦታ ቁርአን ቤትም ወሰድኩት። ተቀራበት ምናምን
በቃ እሱ ጭራሽ እየባሰበት መጣ። በቃ ከዛ መጨረሻ ላይ እኔ ያችን ወለድኩኝ። ጊዜ የደረሰና ወለድኩኝ። መጨረሻ ላይ እሱ ለየለት። በቃ ጭራሹንም ራሱ ጣለ። ከዛ ክራይ ቤት ነበረን። ክራይ ቤት ላይ በወለድኩበት የመጀመሪያ ክራይ ተጠራቀመና 6 ወር ሆነብን። እንግዲህ ሳልወልድ ነው የታመመው ብዬሻለሁ። ከዛልሽ እኔ ወለድኩኝና ልክ 15 ቀን ሲሆነኝ ቤቱን እንፈልገዋለን አለኝ አከራያችን ማለት ነው። በ15 ቀን ከዛ ጓደኞቹ ነበሩ። በቃ የ2 ወር ቤት ኪራይ ከፈሉልንና ሌላ ቤት ወጣን። ከዛ እኔ በቃ አሁን እኔ መንቀሳቀስ አለብኝ ብዬ የመጀመሪያ ልጅቷ እየተማረች ነበረ። የዛኔ ወደ 10 ዓመት ሊሞላት ነው። አሁን ወደ 18 አልፋ ወደ 19ኛዋ ነው። ከዛ እሷ ከትምህርት ቤት መልስ እየመጣች እየያዘችልኝ እኔ ጠዋት ትምህርት በሄደችበት ይዣት ልብስ ምናምን ማጠብ ነበረ። መርካቶ ሄጄ ደግሞ በቆሎ ማመጣ ነበር። ከመጣች በኋላ ነው በቆሎውን የምንሸጠው ማለት ነው። እሷ ትይዝልኝና በቆሎውን እሸጣለሁ ማታ ማታ። እንደዛ እያልን እሱ በቃ ራሱ እየባሰበት መጣ። ከዛ ቤትም ውጡ ተባልን። ውጡ አሉን። ለቀቅን ከዛም ቤት። ከዛ ሌላ ቤት ፈልጌ ገባው። በቃ እኔ መስራት ጀመርኩኝ። አንዳንድም ደግሞ እሱን በፊት የሚያውቁት የነበሩ ሰዎች ያግዙኝ ነበረ። እያልን ቤት ክራይ ላይ ግን መዝለቅ አልቻልንም። ከዛ እዛም ቤት ገባለሁ። ሰፈሩ ሰው በቃ ምን አመጣሽብን አለኝ። በባዶ እግሩ ነበር የሚሄደው። በቃ እየለፈለፈ እያወራ ነበር የሚሄደው ማለት ነው እሱ። ከዛ በቃ መጀመሪያ ግን ሲጀምረው የቤት ዕቃ መስመር ነበር የሚሰብረው ማለት ነው። ረስቼሻለሁ። ሲጀምረው የቤት ዕቃ እንዳለ መሰባበር ጀመረ። ሲሰብር ልክ እኔና ልጅቷ በቃ ልጅቷ ነበር በቃ እንደ ጓደኛዬም እንደ እህቴም በቃ እንደ አማካሪ የማረጋት በቃ በጣም ፈራ ነበርና ከዛ ማታ ላይ ስንገባ እቃው ስብርብር አድርጎ ሳይ ወላሂ ነው የምልሽ በማታ አውጥተን ሰው እንዳያየው እንልና በማታ ጫካ ነገር ነበር ጎናችን ላይ እዛ እየወሰድን እንጥለው ነበር። ከዛ ደግሞ ከጎረቤት ጋር እንዳታወሩ፣ ጎረቤት በዚህ እንዳያልፍ፣ ሀታ ጎረቤት አንድ ነገር ፈልጎ ከመጣ ማለት ነው ምን ፈልጎ ነው የመጣው በቃ እንዲህ ነበር የሚለው። እንደዛ እያልን ባለቤትሽ አይምሮውን ነበር እንደሚያመው? እኔ እግሩን መሰለኝ ያልሽው መጀመሪያ ጅምሩ ማለት ነው እግሬ ይቃጠላል እና ራሴ ነበር የሚለው። እሺ እግሩን ጀምሮት ነው ወደ እግሬን አቃጠለኝ ብሎ ጀምሮ ነው አይምሮ ታማሚ ሆነ? መጀመሪያ በቃ ውስጥ እግሬ ይቃጠላል ብሎ ቀዝቃዛ ውሃ ላይ እንዲህ በመዘፍዘፊያ ነገር ተደርጎ ውሃ ይዘፈዘፍለት ነበር። እንደገና ደግሞ ራሱ ላይ በቃ በፎጣ አድርገን እንደዚህ ውሃ እናደርግለት ነበር። ኦኬ። ስለዚህ ከዛ እያልን አከራዮች ልቀቁ የሚሏችሁ ባለቤትሽ ስለሚለፈልፍ እና ይቅርታ ብቻውን ስለሚያወራ እና ባዶ እግሩ ምናምን ስለሚለፈልፍ ሲጀመር ልክ እንደዚህ አሁን እሱ ወጥቶ ከነበረ ሲመለስ ወደ ቤት ማለት ነው አንድ ሰው እንደዚህ ልፍ ሲል ካየው ማለት ነው እንደዚህ ውሃም ከያዘ ምንም ከያዘ ርጭት ያደርግ ነበር እንዳታቋርጡ እያለ ወይም ደግሞ ልጆች ከሆኑ እንዲስጮህባቸው ድንብር ብለው ይሄዱ ነበር እንጂ ግን ሌላ እንደዚህ ወይ ተጠግቶ መምታት ምናምን ሌላ ነገር እንትን አይልም። ግን እያወራ ነበር የሚሄደው መንገዱም በቃ ሰውም ያወቀው በዛ ነው። እያወራ ይሄዳል መንገዱ እየለፈለፈ እንዲሰማይ ሰማይ እያየ በቃ ከዛልሽ ቤት ወላሂ አዚም ወደ ስንት ቤት ቀይሬያለሁ የዛኔ። አሁንም አንዱ ቤት ስገባ በአንድ ወር፣ አንዱ ቤት ስገባ በአንድ ሳምንት፣ አንዱ ቤት ዛሬ ገብቼ በማግስቱ የወጣሁበት ቤት አለ። እያለ መጨረሻ ላይ እኔ
ያኔ ማንን የምሰራው ስራ በቂ ስላልነበረ ነበር ሰፈር ላይ ኮብልስቶ ቤት ለቤት የሆነ ቆሻሻ አውጡ የሚባል ስራ አለ ማለት ነው። እዚህ ኢትዮጵያ የሚኖሩ ሰዎች ያውቁታል። ቆሻሻ አውጡ እያሉ የሚዞሩ ሰዎች እሱንም መስራት ጀመርኩ። እሱን እየሰራው 2 ዓመት እሱን ሰራውኝና የሆነ ሰዓት ላይ ያን በጣም ከባድ ስለነበረ ክረምት ላይ በጣም ይካበዳል። ከዛ ክረምቱ ቆሻሻው ይከብዳልና ክረምት ላይ ታመምኩኝ። እኔ እንትኑ ዲስክ ወገብ መንሸራተት ማለት ነው። ዲስክ ያዘኝና አቋረጥኩት። ከዛ አቋርጬው ለተወሰነ ጊዜ ስራ አልሰራውም ነበር። ተቀመጥኩኝ ከልጆቹም ጋር። በቃ ልጆቹን ያዘችልኝ፣ ግን ውጭ ወጥታ ሰርታ ማምጣት አትችልም። ቤተሰብ የለም ነበረ። እህቴ ናት። እህቴም ደግሞ ከራሷ ማታል። የሱስ ቤተሰብ የለም። እሱ አንድ ወንድም ባለው አዲስ አበባ፣ እሱም ያው ነው። የተወሰነ ጊዜ አንድ ጊዜ ቤት ኪራይ ከፍሎልኛል 1 ወር። እሱም ያኔ የተሻለ ኑሮ ላይ አልነበረም የሚኖረው። በቃ እያልን የዛን ጊዜ በታመንኩበት በቃ በጣም እንትናለን። ልጆቼን በቃ በጣም ተጎዱ። አልሐምዱሊላህ አለፈና እኔ ልብስ ምናምን መሸጥ ጀመርኩኝ። የሆነ ሰው ትንሽ ሰፈርም ላይ የሚያውቁኝ ነበሩና እነሱ ትንሽ ሳንቲም አሰባሰቡልኝና ንግድ ነገር ጀመርኩኝ። ከባድ ነገር እንዳታነሺ ምናምን አለኝ ዶክተር። ከዛ ቁጭ ብለሽ ምሰሪው ብለው ካልሲ ምናምን ውስጥ ለሚለበሱ ልብሶች ገዛዙልኝ። እነሱን እየሰራው አሁንም እሱ በቂ አይደለም። የቤት ኪራይ ከፍሎ ምናምን ከቀለብ ጋር በቂ አይደለም። ከዛ ጠዋት ላይ ሌላ ስራ ለመስራት ሞከርኩኝ፣ ግን አልቻልኩም። መጨረሻ ላይ በቃ ልጅቷ ከኔ ጋር ታለቅሳለች። ታይ ቁጭ ብለን እናለቅሳለን። በቃ ምንም ማድረግ አልቻልንም። ቤት ኪራይ ላይ የሆነ ቤት ገባን ማለት ነው። መጨረሻ ላይ የሆነ ቆርቆሮ በቆርቆሮ ነው እና ክረምት ነበረ። የሆነ ቤት ገባን እና እዛ ጎረቤት ላይ ታውቂያለሽ፣ ሌላ ደግሞ እብድ አለ ወላሂ። ከዛ ያ እብድ ማታ ይጠራዋል። ያኛው አካሉ ነው የሚባለው፣ የኔው ደግሞ አሊ ነው የሚባለው። እና ከዛ አሊ ይለዋል አካሉ የሚባለው። አቤት እንዴ ማብራት የፈለሰፈው ፈላስፋ ማን ይባላል ይለዋል። ማታ ላይ ሰው ተኝቶ ማለት ነው። ከዛ ከሌ ይባላል። በቃ እንዲህ እየተጫጫሁ ቆርቆሮ ለቆርቆሮ ነው። የዛኛውም ቆርቆሮ ነው፣ የኛውም ቆርቆሮ ነው። ከዛ ሰው የተኛበት ሰው ተኝቷል፣ እንኳን እስቲ ዝም በሉ በቃ ይጮሃል። ይሄን ጊዜ ይብስበታል። እኛ ደግሞ በቃ አሁንም ውጡ ይሉናል ብለን በቃ ልጄ ከኔ ብሳት አለቅሳለች። እሷ ናት ትንሽ ነፍስ የምታውቀው። እኔም እያለቀስኩኝ በቃ ምን እናርግ። መጨረሻ ላይ እዛም ቤት ሴትዮዋ በቃ ጎረቤት እየረበሹ ነው ልቀቁት አለች። ቤት እኮ አልነበረም ወላሂ፣ ቆርቆሮ ለቆርቆሮ እና ዙሪያው ጎርፍ ያስገባል ብታይ፣ እየዘነበ ማለት ነው። ፍራሹን ዙሪያው በስብሶ ነበር የምናገኘው። ከዛ ቤት ወጣን፣ ሌላ ቤት እንደዚሁ ገባን። በቃ የሰፈሩ ሰው እስቲ ቤት አሁን እንደዚህም ከምትንከራተች ልጆች ይዘሽ ከምትንከራተች እስቲ የቀበሌ ቤት እንኳን ማንም ያውቀዋል፣ እሱ ሰፈር ላይ ሁላችንም እናውቀዋለን። የቀበሌ ቤት እንኳን ጠይቂ፣ እነዚህ ልጆች መሰብሰቢያ ምናምን ይሉኝ ነበር። ሄድ ነበር፣ እመላለስ ነበር፣ ግን በቃ ምንም እንትን ሊል አልቻለም። በቃ የለም አሁን ላይ የለም ነበር የሚሉኝ ማለት ነው። ከዛ እያልን እየኖርን እኔ በቃ ወደዚህ ለመምጣት አሰብኩኝ። ወደ አረብ ሀገር፣ አሁን ያለው ሳኡዲ ነው ማለት ነው። ሳኡዲ መጣሁኝ። የዛሬ 3 ዓመቴ ነው አሁን ሳኡዲ ከመጣሁ። ግን እነሱም ግን ያኔ እኔ ያሳለፍኩት ጭንቀቱና እንግልቱ አሁንም ለነሱ አልቀረም። ታውቂያለሽ፣ አሁንም እነሱ እድሜዋ ልጅቷ ማለት ነው ቤት ኪራይ ላይ እየተንከራተተች ነው ብታይ። 2 ወር 3 ወር ይቀመጡና ፈልጉ ቤት ይባላሉ።
እያለ እኔም እዚህ መጣሁልሽና ከዛ እኔ ጠለብ ቤት ነበርኩ የምኖረው የምሰራው። ከጠለብ ቤት ወጣሁኝ የዛሬ በቃ አመት ከምናምን። እኔ ደግሞ የዛን ጊዜው ህመም ማለት ነው የዛን ጊዜው ህመም መልሶ ተነሳብኝ። አሁን ላይ ደረጃው ምናምን ስወጣና ስወርድ እግሬም በቃ ሸምቀቅ ይልብኛልና ወገቤንም እና ውዴ ማን ነው ስምሽማ?